ይህ ቪዲዮ ለጎበዝ ተማሪ አይደለም የተዘጋጀው፣ ነገር ግን ልክ እንደናንተ ጎበዝ ተማሪ ለመሆን ለሚጣጣር ተማሪ ነው። ከዚህ ቪዲዮ በኋላ እንደተለመደው አይነት ተማሪ መሆን አትችሉም። ይልቅ ከተራው ተማሪ ወደፊት በማምጣት ከቀዳሚዎቹ ተርታ እንደሚያሰልፋችሁ አልጠራጠርም። በክፍል ውስጥ ትኩረት የሚስበው ልጅ መሆን ትጀምራላችሁ። በዚህ ቪዲዮ እልል ያሉ ከዚህ ቀደም ሰምታችሁ የማታውቋቸውን 10 ነጥቦችን እሰጣችኋለሁ። በተለይም 10ኛው ነጥብ ዕውቀታችሁን እንዴት ገጣጥማችሁ በአይምሮአችሁ ውስጥ ማስቀመጥ እንደምትችሉ ያሳውቃችኋል። 9ኙ ደግሞ የ10ኛው መሰረታዊ ድጋፎች ስለሆኑ ከናንተ የሚጠበቀው ሁሉንም ነጥቦች አንድ በአንድ ማድመጥና በመተግበር የትምህርት ህይወታችሁን እስከ ወዲያኛው እንድትቀይሩ ላለው። አሁን ወደ ቪዲዮው። አንደኛ፣ ጉጉት ፍጠሩ። ቆዩ ላስረዳችሁ። ጭንቅላታችሁ እናንተ ስለምትሰጡት ሆነ ስለምታጠኑት መረጃ ግድ የለውም። የሆነ ነገርን ያለ ፍላጎታችሁ የምታጠኑና የምታገላብጡ ከሆነ ጭንቅላታችሁ ልክ እንደ ረብሻ ብቻ ነው የሚረዳው። ነገር ግን በቅጽበት ጉጉት ብትፈጥሩበት ጭንቅላታችሁ ወዲያው ዶፓሚን የሚባለውን የደስታ ሆርሞን ይለቃል። ይህ የደስታ ኬሚካል ሲለቀቅ በተመሳሳይ ሰዓት ደስታ፣ መነቃቃትና ወደ ማተኮር ትገባላችሁ። ለዚህም ደግሞ ማድረግ የሚጠበቅባችሁ ቀጥታ መጽሐፉን እንደገለጣችሁ ወደ ጥናት መግባት ሳይሆን አስቀድማችሁ ጥያቄን መፍጠር ያስፈልጋችኋል። ለምሳሌ እንበልና የምታጠኑት ስለ ፎቶሲንተሲስ ቢሆን ራሳችሁን መጠየቅ ያለባችሁ እንዴት ቅጠል የፀሐይ ብርሃንን ተጠቅሞ ምግብን ማዘጋጀት ይችላል ብላችሁ ሊሆን ይችላል። አሁን ጭንቅላታችሁ ምን እንደሚፈልግ ለይቷል። በዚህም ያለ ችግር ትኩረት ማድረግ ይችላል። ሁልጊዜ ስታጠኑ ጭንቅላታችሁ የሚፈታው አንድ ምስጢራዊ ነገር እንዳለ እንዲያውቅ አድርጉት። ልብ በሉ፣ ጭንቅላታችሁ እንኳን ለምታጠኑት ጥናት ለፈተና ውጤታችሁና ለክፍል ደረጃችሁም ግድ የለውም። ለዚህ ነው የሰጣችሁትን መረጃ በተፈጥሯዊ መንገድ እንደ ማስትሽ ለማጣበቅ ይህ መንገድ እጅግ በጣም ምርጡ መንገድ ነው። ሁለተኛ፣ የ90 ሴኮንድ ህግ። የእናንተ 90 ሴኮንድ የሙሉ ጊዜ ጥናታችሁን ትኩረት ይይዛል። አብዛኛው ተማሪ ጥናቱን የሚጀምረው እንደዚህ ነው። ስልኩን ቼክ ያደርጋል፣ ትንሽ ስክሮል ያደርጋል፣ የጥናት አካባቢውን ይቃኛል፣ የማስታወሻ ወረቀቶችን ያገላብጣል። በዚህ ጊዜ ጭንቅላታችሁ ለጥናት ዝግጁ አይሆንም። ጭንቅላታችሁ ጉዳዩ ሲሪየስ እንዳልሆነ ያስባል። ታዲያ በዚህ ጊዜ ነው የ90 ሴኮንድ ህግ የሚያስፈልገው። በመጀመሪያ ወንበራችሁ ላይ መቀመጥ፣ አይናችሁን መጨፈን፣ ከዚያም ለ90 ሴኮንድ በጥልቀት መተንፈስ። በውስጣችሁም በሙሉ ትኩረት ስታጠኑ አስቡ፣ ልክ ፈተና እንዳለበት ተማሪ። ከዚያም አይናችሁን ግለጡት። ከዚያም በትኩረት ማጥናት ጀምሩ። ለነገ ሳትሉ ያለ ረብሻ ለማጥናት ሞክሩ። ይህ ጭንቅላታችሁን በሙሉ ትኩረት 10 እጥፍ ፈጣን ሆኖ እንድንማርና እንድንረዳ ያደርገናል። ሶስተኛ፣ ስሜትን ማቆራኘት። ጭንቅላታችሁ ያሻመዳችሁትን መረጃ በሙሉ አያከማችም፣ ይልቅ ከእርሱ ጋር የተያያዘውን ስሜት እንጂ። ለዚያ ነው ከረጅም ጊዜ በፊት ያሳዘናችሁን ነገር የማትረሱት። ታዲያ ለምንድነው ከሳምንት በፊት ያጠናችሁትን የምትረሱት? ይህን አድርጉ። የሆነ ነገር ለመማር እየታገላችሁ ከሆነ ስሜትን ጨምሩበት። ለምሳሌ እያጠናችሁ ያላችሁት አሰልቺ የሂሳብ ፎርሙላ ከሆነ ልክ ፈተና ላይ ሊጋጠማችሁ እንደመጣ ጥላት ቁጠሩት፣ ተለማመዱ። ታሪክ እያጠናችሁ ከሆነ ደግሞ ራሳችሁን እዚያ ጦርነት ውስጥ እንደ አንድ የጦር መሪ አስቡት። ራሳችሁን በዚያ ስሜትና ታሪክ ውስጥ ስታስገቡ መቼም ያጠናችሁትን ልትረሱት አትችሉም። ጠንካራ ስሜት ቁርኝት ከፈጠራችሁ በዚያ ልክ የመርሳት እድላችሁን ታጠባላችሁ። አራተኛ፣ እንድትማር አስተምር። የማታስተምር ከሆነ አልገባም ማለት ነው። የገባችሁን ስታስረዱ ባዶ ክፍል ውስጥ እንኳን ቢሆን ጭንቅላታችሁ መረጃውን ሪኦርጋናይዝ በማድረግ ያደራጃል። ያላስተዋላችሁትን የመረጃ ክፍተት መሙላት ትችላላችሁ። ይህ ፌማን ቴክኒክ በመባል የሚጠራ ቢሆንም በጥበብ የማስታወስ ሚስጥር ማለት ትችላላችሁ። ከሁሉም ጥናት በኋላ ለ2 ደቂቃ ድምጻችሁን ከፍ አድርጋችሁ ብታስተምሩ ጥናቱን ውስጣችሁ መትከል ትችላላችሁ። ስታስተምሩ ግን ሕፃን ልጅ በሚገባው መንገድ አብራሩት። ቀለል አድርጋችሁ ስታስረዱ በውስጣችሁ በጥልቀት ይቀመጣል። ይህ የማስታወስ አቅማችሁን ለመፈተሽ አይደለም፣ ይልቅ ባስፈለጋችሁ ሰዓትና በፈተና ጊዜ አውጣችሁ መጠቀም እንድትችሉ ነው። አምስተኛ፣ 1% በየቀኑ መሻሻል። ሞቲቬሽኑን ተዉት፣ ሂደቱ ላይ ትኩረት አድርጉ። ብዙ ተማሪዎች ተነቃቅተው ይጀምራሉ፣ ነገር ግን በዚያው መቀጠል ያቅታቸውና ተስፋ ቆርጠው ያቆማሉ። ምክንያቱም ከ0 ወደ 100 በፍጥነት መድረስ ስለሚፈልጉ ነው። አንድ ቀን ተነስቶ 8 ሰዓት ማጥናትና በቀጣዩ ቀን ማቆም ጨዋታውን ለመረዳት ነው። ጨዋታው ሲገባችሁ የ1% ህግን ትከተላላችሁ። በቃ ጥናታችሁን 1% በየቀኑ እያሻሻላችሁ መሄድ ይኖርባችኋል። ዛሬ 30 ደቂቃ አጥንታችሁ ከሆነ ነገ 31 ደቂቃ አጥኑ። ዛሬ 5 ነጥቦችን ይዛችሁ ከሆነ ነገ ደግሞ 6 አድርጉት። ይህ ትንንሽ ወጥ የሆኑ ተግባራት ተደራርበው ትልቅ ኒውራል ሲስተምን ይገነባሉ። ከ30 ቀን በኋላ ጭንቅላታችሁ ይለምዳል። ትኩረት ማድረግ ለእናንተ ተራ ነገር ይሆናል። የጥናት ሱሰኛም ትሆናላችሁ። በዚህ ሁኔታና መንገድ ደግሞ ስኬት ቀላሉ ነገር ነው። ስድስተኛ፣ ዘግቶ ማሰብ። አንድ ከባድ እውነታን ልንገራችሁ። ማስታወሻን ማንበብ ውጤታማ አያደርግም። ቢያደርግም የሚነበብበት መንገድ አለው። ከዚያ ይልቅ ውጤታማ የሚያደርጋችሁ መንገድ አንድ ጥናትን ካደረጋችሁ በኋላ መጽሐፉን ከእይታችሁ ያርቁት አሊያም ዝጉት። ከዚያም ለማስታወስ ሞክሩ። ግማሽ ያለውን ራሱ ብትረሱት ያ ትግል የመማር አቅማችሁን ይጨምራል። ጭንቅላታችሁ በዚህ የመማር ትግል ወቅት ጭንቅላታችሁ ሪዋይር ይደረጋል። ለማስታወስ በምታደርጉት ትግል የማስታወስ አቅማችሁ ጠንካራ ይሆናል። ይህ ቀላል ዘዴ የማስታወስ አቅማችሁን በ3 እጥፍ ይጨምራል። ይህም ጎበዝ ተማሪዎች ከፈተና በፊት የሚጠቀሙበት ህግ ነው። ሰባተኛ፣ የኃይል መስታወት።
የሰውነታችሁ ኃይል የጭንቅላታችሁ ኃይል ነው። እንደ ተዋጊ ካላጠናችሁ እንደ ቁስለኛ ትቀመጣላችሁ። የሰውነታችሁ አቀማመጥ ወይም ያነቃቃችኋል አሊያም ያዳክማችኋል። ደካማ አቀማመጥ ንቁነትን ይቀንሳል፣ ትኩረትንም ይገላል። ወደ ጥናት ከመግባታችሁ በፊት 3 ጊዜ በኃይል ተንፍሱ። ትከሻችሁን ለቀቅ አድርጉት፣ አፍታቱት። ከዚያም ቀጥ ብላችሁ ተቀመጡ። የሰውነታችሁ አቀማመጥ የሳይኮሎጂካል ስቴታችሁ ላይ ተጽዕኖ አለው። በዚህ መንገድ መቀመጣችሁ ዝግጁ እንደሆናችሁ እንዲሰማችሁ ያደርጋል። ጭንቅላታችሁ ለቀጣይ እርምጃ የተዘጋጀ ይሆናል። ወዲያውም ጭንቀታችሁ ይጠፋል። 8ኛ ፈጣን ቅየራ። ጭንቅላታችሁ አንድ አይነትና አሰልቺ ነገሮችን ይጠላል። በአንድ ቶፒክ ላይ ረጅም ሰዓት የምታጠፉ ከሆነ የጭንቅላታችሁ የማተኮር አቅም እየወረደ ይሄዳል። ለዚህ ደግሞ የሚያስፈልጋችሁ ለረጅም ሰዓት የምታጠኑ ከሆነ በየ25 ደቂቃው ቶፒኮችን ቀያይሩ። ይህም ኃይላችሁን መልሳችሁ እንድታገኙ ያደርጋል። ከዚህም ባለፈ ዶፓሚናችሁ ከፍ እንድልና በሞቲቬሽን እንድታጠኑ ያደርጋል። በአንዱ ትምህርት ላይ ብቻ ትኩረት ስታደርጉ ሌላኛው እየተዳከመ ይሄዳል። 9ኛ ከመጨረሳችሁ በፊት ጨርሱ። ብዙ ተማሪዎች የቀኑን ጥናታቸውን የሚያቆሙት ልክ ቻፕተሩን የጨረሱ ጊዜ ነው። ይህ ግን ትልቅ ስህተት ነው። ለምን? ልክ ስትጨርሱ ጭንቅላታችሁ ዘና ይላል። በዚህም የቀኑን ስራ አልቋል ብሎ ስለሚያስብ የማተኮር አቅሙ ይወርዳል። ለዚህም ማድረግ የሚገባችሁ ልክ የጥናት ጊዜያችሁን ስታገባድዱ 1-2 ቶፒኮችን ከሌላ ቻፕተር ጀምሩ። ይህ ደግሞ ወደ አንድ ኮንሰፕት ያመጣናል። እርሱም ዛይጎርኒክ ኢፌክት ይባላል። ጭንቅላታችሁ ያልጨረሰው ነገር ስላለ እረፍት የለውም። በዚህም ሰብኮንሺየስሊ መረጃዎችን የማብሰልሰል የማስታወስ ስራውን ጥናታችሁን ከጨረሳችሁ በኋላም ይቀጥላል። ባጭሩ የጭንቅላት ታይመር አላችሁ ማለት ነው። እናንተ ከተኛችሁም በኋላ መማሩን ይቀጥላል ማለት ነው። 10ኛ አቀጣጥሉት። እዚህ ጋር ትኩረት ሰጥታችሁ አድምጡኝ። ትውስታ ያያችሁትን ብቻ አይደለም የሚያስታውሰው፣ ከ2 በላይ ሴንሰሮችን ይጠቀማል። እነዚህ ሴንሶች በጥናት ጊዜ ንቁ ናቸው። አንደኛው ድምጻችሁን ከፍ አድርጋችሁ ማጥናት። ይህ ኦዲተሪ ነርቫችሁ እንዲቀበልና መልሶ እንዲሰማው ያደርጋል። ሁለተኛ በስዕላዊ መልክ መረዳት፣ ከዚያም ለማስረዳት እጆቻችሁን ማንቀሳቀስ። በእነዚህ ህዋሳት ትምህርቱን መረዳታችሁ ጭንቅላታችሁ ብዙ ኒውራል ኮኔክሽን ወይም ደግሞ ግንኙነት እንዲፈጥርና እንዲረዳ ያደርገዋል። ለዚህ ነው ስታጠኑ ማስታወሻ ስትይዙ የማስታወስ አቅማችሁ ከፍ የሚለው። በቃ በአይናችሁ ብቻ ማጥናትን አቆሙ። እነዚህ ነጥቦች ብቻ አይደሉም፣ ቁልፎችም ጭምር ናቸው። የመረዳትና የማስታወስ ክፍላችሁን መክፈት ይችላሉ። ልብ በሉ፣ ያለ ጥረት የአእምሮ ጥንካሬን መገንባት የማይመስል ነገር ነው። ብዙ ተማሪዎች ብዙ ዘመናቸውን የሚያሳልፉት ረጅሙን ጊዜ የማይገቧቸውን ኮንሰፕቶች እንዲገቧቸው በመታገል ነው። ነገር ግን የሚያስፈልገው ረጅም ሰዓት ማጥናት ሳይሆን በብልህነት ማጥናት ነው። ይህን ቪዲዮ ከወዳችሁት ላይክ አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰቡን ላለው መልካም ጊዜ ባይ